ሰላም እንደምን አላችሁ ውድ የሃለ ሚዲያ ቤተሰቦቻችን ለሰዓቱ ያዝናቸው መረጃዎች ተደማጭ እናደርጋለን። በቆይታችሁ ቪዲዮን ላይክ፣ ሼር፣ ቻናሉን ሰብስክራይብ ማድረጋችሁ እንዳትዘነጉ። ወደ ዝርዝር መረጃዎች ያመራል። ነበልባሎቹ የዘመቻ አንድነትን አጠናክረው ቀጥለዋል። የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ የአማራ ፋኖ አንድን የሚያደርገውን ዘመቻ አንድነት አጠናክረው ቀጥለዋል። ድልና ገደል የዘውትር ተግባራቸው የሆኑ የሸዋ ፈርጦች የምንጃር ሸንኮራዎች ንቦች ቀፏቸው አላግባብ ተነክቶ ነኪውን እየነደፉት ሰላም አሳጥተውታል። በፋኖ 50 አለቃ ፍቃዱ ጥላሁን ዋና ጦር አዛዥነት የሚመራው የአማራ ፋኖ በሸዋ ከሰም ክፍለ ጦር የነበልባል ብርጌድ የሸዋ ከዋክብቶች በፋኖ ሸጋው የሚመሩት የሺህ አለቃ አንድ ፋኖች ጠላትን በነፍጣቸው ማነጋገር ከጀመሩ ሰነባብተዋል። ለጠላት የረመጥ እሳት የሆኑት ነበልባሎቹ በቀን 24/07/2017 ዓ.ም ያገዛዙ ጥምር ጦርን ስቦ ወደ ምሽግ በማስገባት ለቁጥር የሚያዳግት ሙትና ቁስለኛ ያደረጉት መሆኑም ይታወቃል። በትናንትናው ዕለት ጀንበር ስታዘቀዝቅ አመሻሹን የአብይ አገዛዝ የብልጽግና ጋሻግሬዎች እነ አጥባይ ልብሶች ሚሊሻና ፖሊሶች በሁለት ፒካፕ ወደ ቦሎ ቀበሌ ጥቁር አስፓልትን ተከትሎ በመውጣት አባቴነ ሀገር ግለሰብ ቤት በመግባት ገንዘብ ዘርፈው ሱቅ በመስበር ጸያፍ የሌብነት ወንጀል ሰርተው ወደ አረርቲ ከተማ ሲመለሱ በፋኖ ሸጋው የሚመሩት ሻለቃ አንድ ፋኖች ግድብ ተብሎ በሚጠራው አካባቢ ባደረጉት ደፈጣ ወረዳውን ሆድ አደር ሚሊሻና ፖሊስ ነበልባሎች የክላሻቸውን መጠበቂያ በመፍታት ምላጩን በጣታቸው እየነካኩ የአማራ ደም ቁማርተኞችን ሚሊሻና ፖሊሶችን በጥቁር አስፓልት ሙትና ቁስለኛም አድርገውታል። አገዛዙ ሙትና ቁስለኛውን አንስቶ አረርቲ ቴክኒክና ሙያ ትምህርት ቤት ያስገባ መሆኑንና ቀላል ቁስለኞችን ደግሞ አረርቲ ሆስፒታል ያስገባ መሆኑን የአይን እማኞች መረጃም አድርሰውናል። ነበልባሎቹ አረርቲ ከተማ በመግባት በምንጃር ሸንኮራ ወረዳ ፖሊስ ጣቢያ ላይ የቦምብ ፍንዳታም ፈጽመዋል ተብሏል። ምሽት 1 ሰዓት ከ15 ገደማ ሻለቃው ቦሎ ጊዮርጊስ ያገዛዙ ሰራዊት ካምፕ ላይ በመግባት ከፍተኛ ጥቃት ሰንዝራ በሰላም ወጣለች። ይህንን በየጊዜው የሚፈጽመውን የነበልባል ብርጌድ ፋኖን በትር መቋቋም ፋኖን ማሸነፍ የማይቻል መሆኑን የተረዳ 5 የመከላከያ አባላት 3 ክላሽ ከነ ሙሉ ትጥቅና 1 ሚሊሻ ሙሉ ትጥቁን ይዞ የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድን ተቀላቅለዋል። አንድ የቱርክ ወታደራዊ አውሮፕላን የድሮን ተተኳሾችን ወደ አዲስ አበባ ማጓጓዙን ተሰማም። ንብረትነቱ የቱርክ ብሔራዊ ጦር የሆነ ኤ400 የተባለ አንድ የጦር አውሮፕላን ከሰሞኑ በተከታታይ በረራዎች የድሮን ተተኳሹን ጨምሮ የሌሎች ከባድ መሳሪያ ተተኳሾችን አዲስ አበባ በሚገኘው ቦሌ ዓለም አቀፍ አየር ማረፊያ ማራገፉን የሃለ ሚዲያ ወታደራዊ ምንጮች ገልጸዋል። የጦር አውሮፕላኑ መነሻውን ከቱርክ ኢስታንቡል አድርጎ በተከታታይ በረራዎች ነው የከባድ መሳሪያ ተተኳሾችን ሲያጓጉዝ የነበረውም ተብሏል። ይህ ወታደራዊ የጦር አውሮፕላን በቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ ከፍተኛ የሆነ እጀባ እንደሚደረግለት የተጠቀሰ ሲሆን የሚራገፉ ተተኳሾችና ወታደራዊ ትጥቆችን በተሽከርካሪ ተጭነው ወደ ደብረ ዘይት አየር ኃይል ግቢ መጓጓዛቸውን ሃለ ሚዲያ ወታደራዊ ምንጮች አክለው ገልጸዋል። ገዢው የብልጽግና ቡድን ከወራት በፊት ጀምሮ የድሮን ተተኳሽ ጨርሶ እንደነበርና አሁን ግን በሀገሪቱን ተጨማሪ ዕዳ ውስጥ አስገብቶ ተተኳሽ መግዛቱንም ጠቁሟል። ለዚህም ማሳያ የሚሆነው በአማራ ክልል ለተወሰኑ ሳምንታት ቆሞ የነበረው የሰው አልባ አውሮፕላን ጥቃት ከመጋቢት 22 2017 ዓ.ም ጀምሮ እንደ አዲስም ተጀምረዋል። መጋቢት 23 2017 ዓ.ም በጎንደር ቀጠናና ኪንፋዝ በገላስ ስላሬ ከተማ ላይ በሁለት ዙር በተፈጸመ የድሮን ጥቃት 33 ንጹሃን ወገኖች ሲገደሉ በርካቶች መቁሰላቸውንም ተገልጿል። በተመሳሳይ በደቡብ ጎንደር ዞን እስቴ መካነ ኢየሱስ አካባቢ ልዩ ስሙ አስመራ በተባለ ገጠራማ መንደር ላይ መጋቢት 24 2017 ዓ.ም ማርፈጃውን በተፈጸመው የድሮን ጥቃት ታዳጊዎችን ጨምሮ ከ10 በላይ ንጹሃን መገደላቸውን ሃለ ሚዲያ በዕለቱ ዘግቦም ነበር። በጥቃቱ ከተገደሉ መካከል 5 ህጻናትና ታዳጊዎች መሆናቸውን የተነገረ ሲሆን ጥቃቱ የተፈጸመው በአንድ የመጀመሪያ ደረጃ ትምህርት ቤት ላይ ነው ተብሏል። በተጨማሪም ያለፉት 2 ቀናት በወሎ ብልበላ ቀጠና ጨምሮ በሌሎች የወሎ ቀጠናዎች እንዲሁም በጎንደር እንዲሁም በሸዋና በጎጃም ቀጠናዎች ተከታታይ የሆነ የድሮን ቅኝትና አሰሳ እየተደረገ መሆኑም ተጠቁሟል። ጠላትን ከገባበት ገብተን እንደመሰሷለን 50 አለቃ ለማ አማረም ቁጡና በተለይ ጠላት በአካባቢው ካንጃበበ ቁጣዋ ከአራስ ነብር እጅግ የከፋ በየዕለቱ የምታወጣው እቅድ የምትነድፈው ኦፕሬሽንና የምትጠቀመው የውጊያ ስልት እንኳን ጠላትን ወዳጅን ግራ የሚያጋባ የተገማች ነው። የ10 አለቃ ፍሬም አጥናፉ ብርጌድ ሻለቃ ይቺ ቁጡ ነብር በትናንትናው ዕለትም ባለፈው ሳምንት መጋቢት 19 2017 ዓ.ም ጠላትን የረፈረፈችበትን ችጓሌ ቀበሌን ተሻግራ ጽርጌ አቅራቢያ ከሚገኘው አካይታ የተሰኘ የጠላት ምሽግ ሰርጋ በመጠጋት ከቀን 6 ሰዓት አካባቢ
አካባቢ ምሽጉ ውስጥ ተቀብሮ በጭንቀት እያደረ ከተከማቸው የጠላት ሰራዊት ውስጥ 3ቱን ሚሊሻ ሸኝታ 2 አቁስላ 3 ክላሽንኮቭ መሳሪያ ተረክባ በድል ዜማ እየታጀበች ወደ ካምፓም ተመልሳለች። ከኦፕሬሽኑ በኋላ አስተያየቱን የሰጡት የ10 አለቃ ኤፍሬም አጥናፉ ብርጌድ ምክትል ጦር አዛዥ 50 አለቃ ለማ አማረ እንደነገረን ብርጌዳችን የ10 አለቃ ኤፍሬም አጥናፉ ብርጌድ ከዚህ በፊት ከነበረውና ከሚታወቅበት አስተማማኝ ግዳጅ አፈጻጸም በተጨማሪ በተጠና አሰራር የተሻለና ዘመናዊ አቅም እንዲታጠቅ አድርገን መገንባት ስለቻልን ይህንን መሰልና ሌሎች ተከታታይ ኦፕሬሽኖችን በመስራት ጠላት ከገባበት ገብተን የመደምሰሱ ስራ ይቀጥላል ብለዋል። በሌላ በኩል ከአዲስ ቅዳም ወደ ዳንግላ አቅጣጫ እቃ አጅቦ ሲንቀሳቀስ የነበረው የጠላት ኮምቦይ መካከል ተፈጥሮ በነበረው መደናበር አንድ ጥቅጥቅ አይሱዚ የህዝብ ማመላለሻ ተሽከርካሪ ከሚታጀብ እቃ ጭኖ ይጓዝ ከነበረ ካሶን መኪና ጋር ተጋጅቶ በመውደቁ 3 የጠላት ሰራዊት ወዲያውኑ ሲወገዱ ከ10 በላይ የሚሆኑት ዳንግላ ሆስፒታልም እየታከሙ ይገኛል። የአደጋ የደረሰው አሸዋን ሎሊስታ ቀበሌ መካከል ኳሽኒ ወንዝ አካባቢ ሲሆን የአደጋው መነሻ ምክንያት የ10 አለቃ ኤፍሬም አጥናፉ ብርጌድ በቆረጣ አልፋ ደፈጣ መያዟን በሰማ የጠላት ኃይል መካከል በተፈጠረ መደናገር እንደሆነ ማረጋገጥም ተችሏል። የፖለቲካና የህሊና እስረኞች ከቅሊንጦ ያስተላለፉት መልእክት እንደሚከተለው እናደርሳለን። ሀገራዊ ምክክር የሚል ማደናገር ይቁም። በ1983 ዓ.ም በሽግግር መንግስቱ በአማራ ላይ የተፈጸመው ሸፍጥ እና ያስከተለው ግፍ በሀገራዊ ምክክር ስም በ2017 ዓ.ም እንዲደገም አንፈቅድም በሚል መግለጫ አውጥተን እንደነበረም ይታወቃል። አሁንም የአማራ ህዝብ በብልጽግናው ጸረ አማራ አገዛዝ በተከፈተበት ሁሉን አቀፍ የዘር ማጽዳትና ማጥፋት ጦርነት ህልውናው አደጋ ላይ በመውደቁ የአማራ ፋኖ መራር ትግል እያደረገ ባለበት ወቅት የፋኖን እርምጃ መቋቋም ያልቻለው ወራሪው የአብይ አህመድ ፋሽስታዊ አገዛዝና ሰራዊቱ በንጹሐን አማራዎች ላይ በድሮን በጀትና በከባድ መሳሪያ በጅምላ ጭፍጨፋ እየፈጸመ ባለበት ወቅት የአብይ አህመድ አገዛዝ አስገድዶ መድፈርና እንደ ጦር መሳሪያ በመጠቀም በሺዎች በሚቆጠሩ አማራዎች ላይ ጥቃት፣ ጭፍጨፋና የጦር ወንጀል እየተፈጸመ ባለበት ወቅት በመንግስት የሚደገፉ ኃይሎች የአማራ ተወላጅ በተጓዙ ቁጥር በኦሮሚያ ክልል እየታገቱ በሚሊዮኖች የማስለቀቂያ ቤዛ እንዲከፍሉ ካልሆነም እንዲገደሉ እየተደረገ ባለበት ወቅት በተፈጸመባቸው የማንነት ጥቃት በሚሊዮን የሚቆጠሩ አማሮች በልማት ስም በይፋ ቤታቸውም ፈርሶ ንብረታቸው ተዘርፎና ተፈናቅለው በየሜዳው ተበታትነው በሰው ሰራሽ ረሃብ እየተሰቃዩ ባለበት እንዲሁም ከ7 ሚሊዮን በላይ ተማሪዎች የመማር መብታቸውም ተነፍገውን ባለበት ወቅት በአማራ ህዝብ ላይ የታወጀውን ስርዓታዊ ጭፍጨፋ በመቃወማቸውና አማራነታቸውን እንደ ወንጀል ተቆጥሮ በሺዎች የሚቆጠሩ የአማራ ህዝብ ተወካይ የምክር ቤት አባላት፣ ፖለቲከኞች፣ ምሁራን፣ ጋዜጠኞች፣ የሲቪል ማህበራት አመራሮች፣ የሰብአዊ መብት ተሟጋቾች፣ አንቂዎችና ወጣቶች በግፍ እስር ላይ ባሉበት እንዲሁም በአገዛዙ የደህንነት መዋቅር ቁጥራቸው በውል የማይታወቅ የአማራ ተወላጆች በእገታና አፈና ደብዛቸው ጠፍቶ ባለበት ወቅት በዚህ መንግስታዊ ጭፍጨፋ እየተፈጸመ ባለበት ሁኔታ አማራን ወኪል አልባ አድርጎ የሚደረግ ሀገራዊ ምክክር በአማራ ህዝብ ላይ የተከፈተውን ጭፍጨፋ የማጽናት አካል በመሆኑ በዚህ ምክክር የተሳተፉት አማሮች የታሪክ ተጠያቂ እንድትሆኑ በአብይ አህመድ የግፍ እስር ውስጥ ሆነን ለማሳሰብም እንወዳለን። ይህንን ተግባር ነገ በልጆቻችሁ ፊት የምታፍሩበት የታሪካችሁ አካል እንዳይሆን ቆም ብላችሁ እንድታስቡም እናስገነዝባለን። የአማራ ህዝብ አሁን ባለበት ሁኔታ የዓለም አቀፉን ማህበረሰብ ለማሳሳትና የፖለቲካ ትርፍ ለማግኘት የሚደረግ ሀገራዊ ምክክር ሂደቱም ይህንን ውጤቱ በአማራ ህዝብ ተቀባይነት እንደማይኖረው ለሰፊው የኢትዮጵያ ህዝብና ለዓለም አቀፉ ማህበረሰብ መግለጽ እንወዳለን። በተጨማሪም ሁሉም ባለድርሻ አካላት ጉዳይን በችልታ እንዳይመለከተው ለማስገንዘብም እንወዳለን። በሀገራዊ ምክክር ስም የፖለቲካ ሸፍጥ ይቁም። የውባንታ ባተ ክፍለ ጦር በአገዛዝ ወንበር አስጠባቂ ሚሊሻ አባላት ላይ የደፈጣ ጥቃትም ፈጸመ። የአማራ ፋኖ በወሎ ቤተ አምሐራ ላስታ ሳምነው ኮር ውባንታ ባተ ክፍለ ጦር ስር በአርበኛ ፋኖ አስፌ አበጋዝ የምትመራው ሁለተኛ ሻለቃ በሰሜን ወሎ ዞን መቄት ወረዳ ከደብረ ዘቢጥ ወደ ፍላቂት ከተማ ሲንቀሳቀስ መረጃ የደረሳት የአንችም ጀግኖች ተወርዋሪ ፋኖች ኪኬት ከተማ መግቢያ ላይ ጥቂት ቁጥር ባላቸው ፋኖች መጋቢት 26 ከጧት 4 ሰዓት ላይ ደፈጣ በመያዝ ለ20 ደቂቃ በፈጀ ፈጣን ኦፕሬሽን ያገዛዙ ወንበር አስጠባቂ ብዛት ያለው ሚሊሻ ቁትና ቁስለኛ በማድረግና በአንድ ፓትሮል መኪና ላይ ጉዳት በማድረስ በወገን ላይ ምንም አይነት ኪሳራ ሳይደርስ ጠላትን ወደ መጣበት አሳፍረው መልሰውታል ሲል መዳረሻው ድልና ነጻነት የሆነው የአማራ ህዝብ ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲል የአማራ ፋኖ በወሎ ቤተ አምሐራ ላስታ ሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያብይን ገልጿል። የሌተናል ጄኔራል ጃገማ ኬሎ ጋሻዎችና ጦሮች ለቅርስ ባለቤትነት ተበረከቱ። የሌተናል ጄኔራል ጃገማ ኬሎ 2 ጋሻዎችና 5 ጦሮች ለኢትዮጵያ ቅርስ ባለስልጣንም
ተበርክቷል። ጋሻዎቹና ጦሮቹ ታላቅ የትግል አርበኛ የነበሩት ጃካማ ኬሎ ግለ ታሪካቸው የሚጻፍና የሚታተም ከፍተኛ አስተዋጽኦ ላበረከቱት ፔተር ሹልዝ ከ16 ዓመት በፊት በስጦታ የተበረከተ እንደነበር በርክክቡ ወቅትም ተገልጿል። የባለስልጣናት ዋና ዳይሬክተር አበበ አያሌው ረዳት ፕሮፌሰር ታዋቂውና የስመ ጥሩ አርበኛ ሌተናል ጀነራል ጃካማ ኬሎ ቅርሶች ለባለስልጣን እንዲበረከቱ ላደረጉ አካላት ምስጋና አቅርበዋል። አርበኛው ፋሺስት ጣሊያን ኢትዮጵያን በወረረበት ወቅት ቅኝ ግዛትን አልቀበልም በማለት በ15 ዓመታቸው ጠላት ለመታገል የቆረጡና በጀግንነት የታገሉ እንደነበረም አስታውሰዋል። በነበራቸው የትግል ጊዜም በወራሪው ኃይል ላይ ከፍተኛ ኪሳራና ጉዳት ያደረሱ በስራቸውን በርካታ አርበኞችን በማሰለፍ ታግለዋል ማለታቸውን የባለስልጣኑ መረጃ አመላክተዋል። ከጦርነትና ከድል በኋላ ጃግማ ኬሎ የሌተናል ጀነራል ማዕረግ የተሰጣቸው ሲሆን ፋሺስት ጣሊያንን በመታገልና ሀገራቸው ነጻነቷን ጠብቃ እንድትቆይ ከፍተኛ አስተዋጽኦም አበርክተዋል ተብሏል። ጅቡቲ ላይ ለ3 ቀን ስራ ባለመኖሩ ምክንያት በኢትዮጵያ የነዳጅ እጥረት መፍጠሩን የነዳጅና ኢነርጂ ባለስልጣን አስታወቀም። በአዲስ አበባ የነዳጅ ማደያዎች ከሰሞኑ ረጃጅም የናፍጣ ሰልፍ መታየቱም ተመልክቷል። በርካቶችም ናፍጣ ለመቅዳት ረጅም ሰዓት እየተሰለፉ የስራ ሰዓታቸውም እየባከነ ነውም ተብሏል። የነዳጅና ኢነርጂ ባለስልጣን ባለፉት ቀናት በአንዳንድ አካባቢዎች የነዳጅ እጥረት በተወሰነ መልኩ ተከስቷል ሲል ለኤፍኤምሲ ተናግረዋል። የነዳጅ እጥረት በጅቡቲ ኢድ አልፈጥር በዓልን ተከትሎ ለ3 ቀናት ስራ ባለመኖሩ ነዳጅ ወደ ኢትዮጵያ ካለመግባቱ ጋር ተያይዞ የተፈጠረ ነው ሲልም አስታውቋል። የተከሰተውን የናፍጣ እጥረት ከመጠባበቂያ ዴፓ ለማደያዎች ማከፋፈል ስራም ተሰርቷል ብለዋል። የነዳጅ ሰልፍ ከዋጋ ጭማሪ ጋር የተያያዘ እንዳልሆነም መስሪያ ቤቱ በሰጠው ቃልም ጠቁሟል። ውድ የዓለም ሚዲያ ቤተሰቦቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። በቆይታችሁ ቻናሉን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ እንዳትዘነጉ። በሌላ መረጃ እስከምንገናኝ ድረስ መልካም ቀን።